ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ፣ በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያት። እና ከዛ በኋላ እንግዲህ ቤተክርስቲያን የረፍት ጊዜ ትሰጣለች። አሁን ሰው እንዳይበላ ታደርጋለች፣ ያ እንዲበላ ታደርጋለች ባለ 50 እና ያ እንደው 50 ቀን የጾምነውን ደግሞ 50 ቀን እያበላ እግዚአብሔር እንደው በምግብ ሊያካክሰን አይደለም። ምግብ ለሰው ልጅ ቁም ነገር አይደለም፣ ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ፣ ግን ብዙ የሚበላ ጅብ ነው። ክብር በምግብ ቢሆን ኑሮ ለጅብ በልጦናል ማለት ነው። እና ግን የሰው ልጅ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ምን እንደ ባለ 50 የምንበላበት ምክንያት እረፍት ሲሰጠን ነው ጌታ። እረፍት ውስጥ ትገባላችሁ፣ በእኔ ትንሣኤ እረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም። እና ባለ 50ውንም እንድንጠግብበት እንደዚህ እንድንልበት ሳይሆን ፍጹም እረፍት በእኔ ትንሣኤ መንግሥተ ሰማያት ውስጥ ታገኛላችሁ ለማለት ነው እንጂ እንድንበላ እንድንጠጣ ብዙ ሰው በባለ 50 እንዲሁ ከጾም ማነው ከጸሎትም ከትጋትም ከምንም ነፃ ይወጣል። በቃ ሰው በሙሉ ወደ ፈጽሞ እንደ እንስሳ ተኝቶ ወደ ማደር ወደ ድልቂያ ይሄዳል። እሱ አይደለም። ይልቁንም በባለ 50 ነፍስ የምታርፍበት ጊዜ ነውና በተለይ የምታደርጋቸው ቤተክርስቲያን እነዚህን እረፍቶች ለልጆቿ የባለ 50 እረፍት ለሰማዩ እረፍት ነው እንጂ ተበላ ተብሎ ሊጠገብበት በጣም ልንጠግብበትም አይደል። ጥጋብ በነገራችን ላይ እንደው ራሱን ችሎ ኃጢአት ነው። ጥጋብ ራሱን ችሎ ኃጢአት ነው። ከመጠን በላይ መጥገብ እንኳንስ መጥገብን ማቀድ ራሱ ኃጢአት ነው። እና ያንን ሁሉ ቤተክርስቲያን አልፈቀደችም። እረፍት ግን እንዳለን ለመስበክ ነው እና ያለው ነገር ይሄ ነው። በተለይ